السلام عليكم ورحمة الله وبركاته. ይህ በሰላም ቲቪ ከዛሬ ጀምሮ በየሳምንቱ የሚቀርብላችሁ ከተለያዩ ዓለም አቀፍ ዳኢዎች ከአረብኛና ከእንግሊዘኛ ሙሐደራዎች የቀነጨብናቸው ወሳኝ ያልናቸው መልእክቶች ወደ አማርኛ በመተርጎም የምናቀርብላችሁ ፕሮግራም ነው። በዚህ ዘመን ሴቶች ወንዶችን መስለዋል፣ ወንዶቹም ሴቶችን መስለዋል። አላህ ይማር ያንን ዘመን። በትምህርት ቤቶች የምንታደግበትን ዘመን ህዝቦች በስነ ምግባራቸው እስከሚኖሩ ድረስ ይኖራሉ፣ ስነ ምግባራቸው ከጠፋ እነርሱም ይጠፋሉ ተብለን የተማርነበትን ዘመን። ዛሬ ግን ስነ ምግባር የት አለ? ስነ ምግባር ብትፈልጉ የታገኛላችሁ? በዩቲዩብ በቲክቶክ እና በሌሎች ድረገጾች ትፈልጉታላችሁ። አላህ ይማር ያንን ዘመን። ዶክተርን የምናከብርበት ዘመን፣ መሐንዲስን የምናከብርበት ዘመን። አላህ ይማር ያንን ዘመን። አባቶቻችን የሚያሳድጉትን የቆሻሻ ሰራተኛ በእኛ ፊት ሲያጸዳ እንኳን እንድናከብር ነበር። ቆሻሻችንን ሲወስድ እንድናከብር ነበር። ዛሬ ግን ቆሻሻ በቤታችን ሲገባና ልጆቻችንን ስም ሲያበላሽ እኛ እንደሰታለን። አላህ ይማር ያንን ዘመን። ዶክተርና መሐንዲስ በወቅታቸው የሚከበሩበት ዘመን ነበር። ዛሬ ግን በዘመናችን ማን ነው የሚበልጥ? የማያውቀው ባህር ላይ ይተኛል፣ የማያውቀው ባህር ላይ ይተኛል። የሚያውቀው ግን በፍራሹ አፈር ላይ ነው። ወላሂ እውነት ነው። በዚህ ዘመን እነዚህ ሰዎች ወደ ከፍተኛ ደረጃ ደረሳቸው ማን ነው? እኛን እንደ ህዝብ ማን ነው በእኛ መካከል ታዋቂ እንዲሆኑ ያደረጋቸው? እነሱ ከልጆቻቸው ምግብ ገንዘብ መውሰድ ውድ መኪናዎችን ይገዛሉ። በሚሊዮኖችና በቢሊዮኖች ዶላር ያገኙበታል። እነርሱን ወደ ዘመኑ ጫፍ ያደረጋቸው ማን ነው? እኛንን እንደ ህዝብ። ስንት ጊዜ ታላቅ ሰው በዘመን ተዋርዶ ይታያል። ክፉ ሰዎች ግን ወደ እርሱ ይመጣሉ። السلام عليكم ورحمة الله وبركاته. ይህ በሰላም ቲቪ ከዛሬ ጀምሮ በየሳምንቱ የሚቀርብላችሁ ከተለያዩ ዓለም አቀፍ ዳኢዎች ከአረብኛና ከእንግሊዘኛ ሙሐደራዎች የቀነጨብናቸው ወሳኝ ያልናቸው መልእክቶች ወደ አማርኛ በመተርጎም የምናቀርብላችሁ ፕሮግራም ነው።